በዛሬ ቪዲዮ ፓወርፉል የሆነውን የሊኩዲቲ ስትራቴጂ እናያለን። ይህም ፕሮፌሽናል ትሬደሮች የሚጠቀሙበት ስትራቴጂ ነው። በየትኛውም ሌቭል ላይ ብትሆኑ ኢቭን ሙሉ በሙሉ ጀማሪ ብትሆኑም በቀላል መንገድ ሁሉንም ስለምናየው ምንም የሚያሳስብ ነገር አይኖርም። ይህ ስትራቴጂ በአንድ ቁልፍ ኮንሰፕት ዙሪያ ያጠነጥናል፣ ሊኩዲቲ። ግን ሊኩዲቲ በመጀመሪያ ምንድን ነው? በቀላል አገላለጽ በማርኬት ላይ ፔንዲንግ ወይም ደግሞ በሂደት ላይ ያሉ ኦርደሮች የሚቀመጡባቸው ኤሪያዎች ናቸው። እስቲ ይህንን በፕራክቲካል ምሳሌ እንየው። በቻርት ላይ እንዳላችሁ ኢማጂን አርጉና በአንድ በተወሰነ የፕራይስ ሌቭል ላይ ባይ ኦርደር እንዳስቀመጣችሁ አስቡ። በዚህ የፕራይስ ሌቭል ላይ ለማርኬቱ ሊኩዲቲ ፕሮቫይድ እያደረጋችሁ ነው። ቤዚካሊ ለማርኬቱ በዚህ ፕራይስ ባይ ለማድረግ ወይም ደግሞ ለመግዛት ፈቃደኛ ነኝ እያላችሁ ነው። እንደዚሁም ሴል ኦርደርን ብታስቀምጡ ተመሳሳይ ፕሪንሲፕል ነው የሚጠቀሙት። ለማርኬቱ በዚህ ፕራይስ ላይ ሴል ማድረግ ወይም ደግሞ ለመሸጥ ፈቃደኛ ነኝ እያላችሁት ነው። ስለዚህ በእነዚህ ሌቭሎች ላይ ሊኩዲቲ ይፈጠራል ማለት ነው። በአብዛኞቹ ማርኬቶች ውስጥ በሚሊዮኖች የሚቆጠሩ ትሬደሮች በተለያዩ ፕራይሶች ኦርደሮችን ስለሚያስቀምጡ ሊኩዲቲ በእያንዳንዱ ፕራይስ ላይ ይገኛል። እነዚህም ሪቴል ትሬደሮች፣ ትላልቅ ባንኮች ወይም ደግሞ ፋይናንሻል ኢንስቲትዩሽኖች ሊሆኑ ይችላሉ። ስለዚህ በማንኛውም የፕራይስ ፖይንት ላይ ባይ ለማድረግ የሚፈልጉ የማርኬቱ ፓርቲሲፓንት እንደዚሁም ደግሞ ሴል ለማድረግ የሚፈልጉ የማርኬቱ ፓርቲሲፓንቶች አሉ ማለት ነው። ይህ አጠቃላይ የሊኩዲቲ ኮንሰፕት ነው። እንደዛውም ማርኬቱ በየቀኑ እንዲንቀሳቀስ የሚያደርጉትም እነዚሁ ናቸው። ሆኖም ከሌሎች በበለጠ ሊኩዲቲ የሚኖርባቸው የተወሰኑ የፕራይስ ሌቭሎች አሉ። ለምሳሌ በዚህ ቻርት ላይ ፕራይስ 2 ጊዜ የተመለሰበት ወይም ደግሞ ሪቨርስ ያደረገበት ሌቭል አለ እንበል። ፕራይስ ወደዚህ ሌቭል ሲጠጋ አብዛኛው ትሬደሮች ይህንን ሲያዩ ምን የሚያደርጉ ይመስላችኋል? ሌላ ባውንስ ይጠብቃሉ። በሰፖርት ሌቭል ላይ ሎንግ ፖዚሽን ይይዛሉ። እንደዛውም ደግሞ ስቶፕ ሎዛቸውን ከሱ በታች ዝቅ አድርገው ያስቀምጣሉ። በለጠ ደግሞ ጥንቃቄ ካደረጉ ስቶፕ ዳውት ላለመሆን በደንብ ዝቅ አድርገው ሊያስቀምጡ ይችላሉ። አሁን ይህ ከዚህ በፊት ብዙዎቻችሁ አጋጥሟችሁ ሊሆን ይችላል። ፕራይስ ሰፖርትን ነክቶ ከመመለስ ይልቅ ሌቭሉን ብሬክ አድርግቶ የስቶፕ ሎዛችሁን ኦርደሮች ትሪገር ካደረገ በኋላ ተመልሶ ወደ ላይ ይሄዳል። ይህም የሚሆነው ፕሮፌሽናል ትሬደሮች ብዙ ካፒታል ያላቸው ሆን ብለው ከዚህ ሰፖርት በታች ያለውን ሪቴስት ሊኩዲቲ ስለሚፈልጉት ነው። ፕሮፌሽናል ትሬደሮች ብዙ ሪቴል ትሬደሮች ተመሳሳይ ፓተርኖችን እየተመለከቱና ስቶፕ ሎዛቸውን በተመሳሳይ ዞን ውስጥ እያስቀመጡ መሆኑን ያውቃሉ። ይህም በዛ ኤሪያ ውስጥ ብዙ ሊኩዲቲ እንዲኖር ያደርገዋል። ስለዚህ እነሱ የእነዚያን ስቶፕ ሎዞች በማስወጣት የራሳቸውን ሎንግ ፖዚሽኖችን በመግባት የሚያስፈልጋቸው ሊኩዲቲ ይወስዳሉ። ለዚህም ነው ፕራይስ ከመመለሱ ወይም ደግሞ ሪቨርስ ከማድረጉ በፊት ቁልፍ የሆነ ሌቭልን ሲያልፍ የምታዩት። ስለዚህ ይህንን አድቫንቴጅ ከሚጠቀሙት 1% ትሬደሮች መካከል እንዴት መሆን እንደምትችሉና ስቶፕ አውት ከሚሆኑት 99% ትሬደሮች ጎራ ውስጥ እንዴት መውጣት እንደምትችሉ እንማማራለን። ለማወቅ ያህል ይህ ስትራቴጂ በሎወር ታይም ፍሬም ላይ እንደ 5 እና 15 ሚኒት ባሉ ቻርቶች ላይ ምርጥ ሆኖ ይሰራል። እንደዚሁም ደግሞ በማንኛውም ማርኬት ላይ መጠቀም ትችላላችሁ። ፎሬክስም፣ ክሪፕቶም እንደዚሁም ደግሞ ስቶክም ትሬድ የምታደርጉ ከሆነ መጠቀም ትችላላችሁ። ሁሉንም ነገር ቀላል ለማድረግ ስትራቴጂውን መከተል እንዲያስችላችሁ በ4 ቀላል ሌቭሎች ከፍላችኋለሁ። እነዚህ ሌቭሎች የተያያዙ መሆናቸውን አስታውሱ። ማለትም አንዱን ከዘለላችሁ ወደ ቀጣዩ መሄድ አትችሉም ማለት ነው። የመጀመሪያው ብሬክ ኦፍ ስትራክቸርን መለየት ነው። ብሬክ ኦፍ ስትራክቸርን ለመለየት በመጀመሪያ ትሬንዶች እንዴት እንደሚፈጠሩ መረዳት መቻል አለብን። በማርኬት ውስጥ 2 ትሬንዶች እንዳሉ እናውቃለን፣ አፕ ትሬንድ እና ዳውን ትሬንድ። በአፕ ትሬንድ ወቅት ማርኬቱ እምብዛም ቀጥ ብሎ አይንቀሳቀስም፣ ይልቁንም ሃየር ሎችን እየፈጠረ ይንቀሳቀሳል። በዳውን ትሬንድ ወቅት ደግሞ በተቃራኒው ፕራይስ ሎወር ሃይ እና ሎወር ሎችን እየፈጠረ ይንቀሳቀሳል። በአፕ ትሬንድ ስትራክቸር ላይ የመጀመሪያው ሃይ ብሬክ ሲሆንና ፕራይስ አዲስ ሃየር ሃይ ሲፈጠር ያንን ብሬክ ኦፍ ስትራክቸር እንለዋለን። በተመሳሳይ በዳውን ትሬንድ ላይ የመጀመሪያው ሎ ብሬክ ሲሆንና ፕራይስ አዲስ ሎወር ሎ ሲፈጠር በተመሳሳይ ያንኑ ብሬክ ኦፍ ስትራክቸር እንለዋለን። እስቲ አሁን ደግሞ የሪድ ቻርት ኤግዛምፕል ተጠቅመን እንመልከት። በዚህ ቻርት ላይ እንደምታዩት ፕራይስ ሃየር ሎ እየፈጠረ ነው። ይህም ማርኬቱ አፕ ትሬንድ ላይ እንደሆነ ይነግረናል። በዚህ ላይ ብሬክ ኦፍ ስትራክቸርን ለማግኘት በቀላሉ የመጀመሪያውን ሃይ ብሬክ አድርጎ ሃየር ሃይ የፈጠረበትን ሞመንት ማየት እንችላለን። ይህም እዚህ ጋር እንመለከተዋለን። ስለዚህ ይሄ የኛ ብሬክ ኦፍ ስትራክቸር ይሆናል ማለት ነው። አስፈላጊ ነገር እዚህ ጋር ማወቅ ያለባችሁ እዚህ ጋር የተፈጠረው ብሬክ ኦፍ ስትራክቸር ቫሊድ ነው እንዲባል ካንድሉ ከመጀመሪያው ሃይ በላይ ክሎዝ እስኪሆን መጠበቅ መቻል አለብን። የተፈጠረው ስትራክቸር በዊክ ክሎዝ ካደረገ ይህ ብሬክ ኦፍ ስትራክቸር ቫሊድ አይደለም ብለን እንቆጥረዋለን። አሁን ደግሞ ወደ ሁለተኛው ሌቭል እንሄዳለን። ይህም ሰፕላይ እና ዲማንድ ዞንን መለየት ነው። እነዚህ በማርኬት ላይ ትላልቅ ባይ ወይም ደግሞ ሴል ኦርደሮች የሚቀመጡባቸውና ፕራይስ ላይ ሻርፕ ሙቭመንት ወይም ደግሞ ፈጣን እንቅስቃሴ የሚመጣባቸው ኤሪያዎች ናቸው። ይህንን ዞን በቀላሉ ለመረዳት በመጀመሪያ ብሬክ ኦፍ ስትራክቸርን ካገኘን በኋላ ወደዚያ ብሬክ ኦፍ ስትራክቸር ከመራው የሻርፕ ፕራይስ ሙቭመንት በፊት ያለውን የመነሻ ፖይንት እንመለከታለን። ከሻርፕ ሙቭመንቱ በፊት ወይም ደግሞ ፈጣን እንቅስቃሴ ከማድረጉ በፊት ያለውን ኤሪያ ወይም ደግሞ ዞን ዲማንድ ዞን ብለን እንጠራዋለን። በተመሳሳይ በዳውን ትሬንድ ላይም ብሬክ ኦፍ ስትራክቸርን ከመራው ሻርፕ ድሮፕ
በፊት ያለውን ኤሪያ ሰፕላይ ዞን ብለን እንጠራዋለን። ወደ ኦሪጂናል ኤግዛምፕላችን ተመልሰን በደንብ ለማየት ስንሞክር ከዚህ በፊት ብሬክ ኦፍ ስትራክቸርን ይህንን ኤግዛምፕል ተጠቅመን አስምረናል። ስለዚህ አሁን ዲማንድ ዞናችን እንፈልጋለን ማለት ነው። ዲማንድ ዞናችን ለማግኘት ቀላል ነው። ወደ ብሬክ ኦፍ ስትራክቸር የመራውን ከሻርፕ ሙቭመንት በፊት ወይም ደግሞ ፈጣን እንቅስቃሴ ከማድረጉ በፊት ያለውን ኤሪያ ወይም ደግሞ ዞን እንመለከታለን። ስለዚህ በዚህ ኬስ ዲማንድ ዞናችንን ለማስቀመጥ ከሻርፕ ሙቭመንት ወይም ደግሞ ፈጣን እንቅስቃሴ ከማድረጉ በፊት ያለውን የመጨረሻውን ካንድል ዞኑን ለማስመር እንጠቀማለን። የሬክታንግልን ቱል ተጠቅመን ከካንድሉ ሎ እስከ ሃዩ እናሰምራለን። አሁን ደግሞ ወደ ሶስተኛው ሌቭል እንሄዳለን። ይህም ሊኩዲቲ ሌቭልን መፈለግ ነው። ይህ በጣም ቁልፍ የሆነ ስቴፕ ነው በዚህ ስትራቴጂ ውስጥ። በቀላሉ ለመግለጽ ሊኩዲቲ ሌቭሎች ብዙ የስቶፕ ሎዝ ኦርደሮች የሚቀመጡባቸው ኤሪያዎች ናቸው። የሊኩዲቲ ምሳሌዎችን ስንመለከት ደብል ቦተም፣ ትሪፕል ቦተም ወይም ደግሞ ከተመሳሳይ ሌቭል የሚመጡ ሪጀክሽኖች ናቸው። አንድ ሌቭል ለባውንስ በጣም ግልጽ በሚመስልበት ጊዜ ብዙ ትሬደሮች እዛ ጋር ሎንግ ፖዚሽን ይገባሉ። እናም ብዙ ጊዜ ስቶፕ ሎዛቸውን ከዛ በታች ትንሽ ዝቅ አድርገው ያስቀምጣሉ። ይህ ደግሞ በዛ ሌቭል ስር የሊኩዲቲ ክምችት እንዲኖር ያደርገዋል። ይህም ለስቶፕ ባንድ ታርጌት እንዲሆኑ ያደርጋል። ሶ እኛ ከዲማንድ ሌቭላችን በላይ የተፈጠረን ማንኛውንም የሊኩዲቲ ሌቭል እንፈልጋለን። ከዛ ፕራይስ ከዚያ ሌቭል በታች ብሬክ ያደርግና ከሱ በታች ያለው ሊኩዲቲ ስዊፕ ያደርጋል። እናም ዲማንድ ዞናችን ላይ ባውንስ ያደርጋል። ሶ ይህ ባውንስ የኛ ሎንግ መግቢያ ኦፖርቹኒቲ ይሆነናል ማለት ነው። በቢልሽ ስትራክቸርም ተመሳሳይ ሎጂክ ነው የምንጠቀመው። ከሰፕላይ ሌቭል በታች ያለውን ማንኛውንም አይነት የሊኩዲቲ ሌቭል እንፈልጋለን። ከዚያም ፕራይስ ከዚያ ሌቭል በላይ ብሬክ ያደርግና ከሱ በላይ ያለውን ሊኩዲቲ ስዊፕ ያደርጋል። እናም ከሰፕላይ ዞናችን ላይ ሪጀክሽን ያደርጋል። ሶ ይህ ሪጀክሽን ለኛ ሾርት መግቢያ ኦፖርቹኒቲ ይሆነናል ማለት ነው። ወደ ኦሪጂናል ኤግዛምፕላችን ተመልሰን ስንመለከት በመጀመሪያ ዲማንድ ዞናችንን እናሰምራለን። ቀጣይ ስቴፕ ደግሞ ከሱ በላይ የተቀመጠው ሊኩዲቲ ሌቭል መፈለግ ነው። እናም እዚህ ማየት እንደምንችለው ፕራይስ ደብል ቦተም እንደፈጠረ እናያለን። ይህም በተመሳሳይ የፕራይስ ሌቭል ላይ ሁለት ሪጀክሽን አድርጓል። ይህም ብዙ የሊኩዲቲ ሌቭል ከሱ በታች እንዲኖር ያደርገዋል። ይህንን ከጨረስን በኋላ ወደ አራተኛው ስቴፕ እንሄዳለን። ይህንም ትሬዳችንን ኢንተሪ ወደ ማድረግ እንሄዳለን። በዚህ ስትራቴጂ ትሬድን ለመግባት በጣም ቀላል ነው። ከዲማንድ ዞናችን በላይ ሊሚት ኦርደራችንን እናስቀምጣለን። ስቶፕ ሎዛችን ደግሞ ከዞኑ በታች ትንሽ ዝቅ አድርገን እናስቀምጣለን። እንደዛውም ቴክ ፕሮፊታችንን ደግሞ የስቶፕ ሎዛችንን 2 ታይምስ ዲስታንስ አድርገን እናስቀምጣለን። ወይም ደግሞ በደንብ አግሬሲቭ ከሆናችሁ ቴክ ፕሮፊታችሁን የፕሪቪየስ ሃዩን ታርጌት ማድረግ ትችላላችሁ። ሊሚት ኦርደር ማለት ለማታውቁ አሁን ያለው ፕራይስ ላይ መግባት ሳይሆን ይልቁንም ከስቶፕ ሎዝ እና ከቴክ ፕሮፊታችሁ ጋር በመፈልጉት የኢንተሪ ፕራይስ መግባት ነው። ስለዚህም ፕራይስ እናንተ የምፈልጉበት ድረስ እስኪመጣ መጠበቅ አይጠበቅባችሁም። በቀላሉ ሊሚት ኦርደር ማስቀመጥ ትችላላችሁ። በዚህም ኤግዛምፕል ፕራይስ ከሊኩዲቲ በታች ብሬክ አድርጎ ወደ ኢንተራችን በዊክ አልፎ ገብቷል። ከዚያም ወደ ላይ ተመልሶ ቴክ ፕሮፊታችንን በአግባቡ ነክቷል። ይህ ስትራቴጂ መጀመሪያ ላይ ከባድ ሊመስላችሁ ይችላል። ምክንያቱም እንዲሰራ ብዙ ሁኔታዎች መሟላት አለባቸው። ነገር ግን ዋናው ነገር ጥቂት ቁልፍ ህጎችን መረዳት ብቻ ነው። ይህም በሰፕላይ ወይም ደግሞ በዲማንድ ዞን የተፈጠረን የሊኩዲቲ ሌቭል መለየት ነው። ይህም እንደ ማንኛውም የቻርት ፓተርን ነው። ለምሳሌ በትሪያንግል ፓተርን ጊዜ በሪል ትሬድ ላይ ፕራይስ ልክ እዚህ ጋር እንዳለው እንዲንቀሳቀስ እንዳትጠብቁ። ይልቁንም ትኩረት ማድረግ ያለባችሁ ፓተርኑን በሚሰሩት ህጎች ላይ ነው። በዚህኛውም ሁኔታ ህጎቹ ኮንቨርጂንግ ወይም ደግሞ የሚገናኙትን የትሬንድ ላይኖች ማወቅ ነው። ይህም ከኛ የሊኩዲቲ ስትራቴጂ ጋር ተመሳሳይ ነው። ፕራይስ ላይ ልክ እዚህ ጋር እንደምታዩት አይነት የፕራይስ ሙቭመንት እንዲኖረው አትጠብቁ። ይልቁንም ፓተርኖቹን በሚሰሩት ህጎች ላይ በሰፕላይ ወይም ደግሞ በዲማንድ ዞን አቅራቢያ ያለ የሊኩዲቲ ሌቭል ላይ ትኩረት አድርጉ። ለዚህ ነው ህጎቹን መረዳት እንጂ የፕራይስን ሲኩዌንስ ወይም ደግሞ ቅደም ተከተል በቃል መሸምደድ ምንም አይነት ጥቅም የሌለው። አሁን እስቲ ሌላ ኤግዛምፕል ተጠቅመን እንመልከት። እናም በመጀመሪያ ስቴፕ ብሬክ ኦፍ ስትራክቸራችንን እንፈልጋለን። በዚህም ቻርት ላይ ፕራይስ ሎወር ሃይ እና ሎወር ሎ እየሰራ መሆኑን እናያለን። ይህም ግልጽ የሆነ ዳውን ትሬንድ ነው። ሶ ፕራይስ ከዚህ ሎ በታች ብሬክ ሲያደርግ ብሬክ ኦፍ ስትራክቸራችንን እዚህ ጋር እናስቀምጣለን። በዚሁም በተመሳሳይ እዚህ ጋር ፕራይስ የፕሪቪየስ ወይም ደግሞ የቀድሞው ሎ ብሬክ ሲያደርግ ሌላኛውን ብሬክ ኦፍ ስትራክቸራችንን እናስቀምጣለን። ብሬክ ኦፍ ስትራክቸራችንን አንዴ ካገኘን በኋላ አሁን ወደ ሁለተኛው ስቴፕ መሄድ እንችላለን። ይህም ሰፕላይ ወይም ደግሞ ዲማንድ ዞናችንን ወደ መፈለግ ነው። በዚህም ማርኬቱ ዳውን ትሬንድ በመሆኑ እኛ የምንፈልገው ሰፕላይ ዞናችንን ይሆናል ማለት ነው። ይህንን ለማድረግ በቅርበት የተፈጠረውን ብሬክ ኦፍ ስትራክቸር እንጠቀማለን። ከዚያም ወደ ብሬክ ኦፍ ስትራክቸር የመራውን ሻርፕ ሙቭመንት ወይም ደግሞ ፈጣን እንቅስቃሴ ከማድረጉ በፊት ያለውን የመነሻ ፖይንት እንመለከታለን። በዚህም እዚህ ጋር እሱን እናገኘዋለን። ከዛም የሰፕላይ ዞናችንን እዚህ ጋር እናሰምራለን። ቀጣይ ወደ ሶስተኛው ስቴፕ እንሄዳለን። ከሰፕላይ ዞኑ በታች የተፈጠረን ማንኛውንም አይነት የሊኩዲቲ ሌቭል መፈለግ ነው። እዚህም በርካታ የሆኑ የዊክ ሪጀክሽኖች ሌቭል ማየት እንችላለን። ይህም የሊኩዲቲ ክምችት መኖሩን ያሳያል። በዚህም ይህ ቦታ ለሊኩዲቲ ስዊፕ ታርጌት ይሆናል።
አሁን እኛ የሰፕላይ ዞናችንን ከሱ በታች ካለው የሊኩዲቲ ሌቭል ዞን ጋር አንድ ላይ አስተካክለን ጨርሰናል። ይህም ቫሊድ የሆነ ሊኩዲቲ ፓተርን ይሰጠናል። ስለዚህ አሁን ወደ አራተኛው ስቴፕ ወይም ደግሞ ወደ መጨረሻው ስቴፕ እንሄዳለን። ይህም ትሬዳችንን ኢንተሪ ወደ ማድረግ ነው። በዚህ ማርኬቱ ዳውን ትሬንድ ስለሆነ ማርኬቱ ላይ ሾርት ለመግባት ነው የምንፈልገው። ማለትም ፕራይስ ወደ ታች ከወረደ ፕሮፊት ለመስራት ነው። ትሬዳችንን ለመግባት ሊሚት ኦርደራችንን የሰፕላይ ዞናችን ቦተም ላይ ወይም ደግሞ የታችኛው ጠርዝ ላይ እናስቀምጣለን። ስቶፕ ሎሳችንን ደግሞ ከሱ በላይ የተወሰነ ከፍ አድርገን እናስቀምጣለን። እናም ቴክ ፕሮፊታችንን የፕሪቪየስ ሎን ታርጌት አድርገን ትሬዳችንን እንገባለን። ከዚያም በዚህ ምሳሌ ፕራይስ ሊኩዲቲውን ስዊፕ ካደረገ በኋላ ኢንተሪያችንን በሰፕላይ ዞን ላይ ነክቷል። እናም እንደገና ወደ ዳውንዋርድ ትዋርድ ወይም ደግሞ ወደ ታች ተመልሶ ቴክ ፕሮፊታችንን በአግባቡ መጥቷል። በአጠቃላይ ይህ ሁላችሁም መማር ያለባችሁ ፓወርፉል የሆነ ስትራቴጂ ነው። እስካሁን ቤዚክ የተባለውን የሊኩዲቲ ሴታፕ አይተናል። አሁን ደግሞ አድቫንስድ የምንለውን እናያለን። በቀን የምትሰሩትን ፕሮፊት ማሳደግ የምትፈልጉ ከሆነ ይህንን ማወቅ ሊረዳችሁ ይችላል። ስለዚህ አሁን እስቲ እንየው። ይህ ሴታፕ የሚሰራበት መንገድ በመጀመሪያ እንደ ቤዚክ ቨርዥኑ ሁሉ ብሬክ ኦፍ ስትራክቸርን በመለየት እንጀምራለን። ይህ ወደ ብሬኩ የመራውን የመጀመሪያውን ሻርፕ ሙቭ ወይም ደግሞ ፈጣን እንቅስቃሴ በመመልከት ሰፕላይ ወይም ደግሞ ዲማንድ ዞናችንን ምልክት እናደርጋለን። በዚህ አድቫንስ ሴታፕ ላይ ያለው ቁልፍ ልዩነት በሊኩዲቲ ሌቭል ላይ ነው። እንደ ደብል ቦተም ወይም ደግሞ ትሪፕል ቦተም የተለመዱ ሪጀክሽኖችን ፓተርን ከመፍጠር ይልቅ ሊኩዲቲ የሚፈጠረው በሌላ ብሬክ ኦፍ ስትራክቸር በተፈጠረ የዲማንድ ዞን አማካኝነት ነው። ይህም ሁለተኛው ዞን ከሱ በታች ካለው ሜጀር ዞን በትንሹ ያነሰ ማይነር ዲማንድ ዞን መሆን አለበት። እዚህ ጋር ልጠይቁት የምችሉ ጥያቄ አንድ ሰፕላይ ወይም ደግሞ ዲማንድ ዞን ሜጀር ወይም ደግሞ ማይነር ተብሎ እንደሚጠራ እንዴት እናውቃለን ይሆናል። ቀላል ነው። ከዚህ በኋላ የተፈጠረውን ብሬክ ኦፍ ስትራክቸር እንመለከታለን። ብሬክ ኦፍ ስትራክቸሩ የመጣው በትልቅና በግልጽ የፕራይስ ስዊንግ ከሆነ እሱ ሜጀር ዞን እንለዋለን። እንደዛውም ደግሞ ብሬክ ኦፍ ስትራክቸሩ በሾርት ታይም ሙቭመንት ወይም ደግሞ በትንሽ የፕራይስ ስዊንግ የመጣ ከሆነ ማይነር ዞን እንለዋለን። ስለዚህ ለዚህ ስትራቴጂ አሪፍ ሴታፕ የምንለው አንድ ማይነር ዞን ማለትም አንድ ማይነር ዲማንድ ዞን ከሜጀር ዲማንድ ዞኑ በላይ ተቀምጦ ሲገኝ ነው። ያ ማይነር ዞን ለኛ የሊኩዲቲ ሌቭል ይሆናል ማለት ነው። እና ፕራይስ ከዛ ማይነር ዞን ላይ ሊኩዲቲውን ስዊፕ ካደረገ በኋላ ከሱ በታች ባለው ሜጀር ዞን ላይ ባውንስ ሲያደርግ ሎንግ ትሬድ እንደሚያስገባን እናየዋለን። እስቲ ምሳሌ ተጠቅመን እንመልከት። በዚህ ቻርት ላይ ፕራይስ ሃየር ሃይ እና ሃየር ሎዎች እየሰራ መሆኑን ማየት እንችላለን። በዚህም ማርኬቱ በግልጽ አፕትሬንድ ነው እና እዚህ ጋር ብሬክ ኦፍ ስትራክቸርን እናያለን። ይህ ማለት ከዚህ ብሬክ በፊት በነበረው የኢኒሻል ሙቭመንት ወይም ደግሞ የመጀመሪያ እንቅስቃሴ ላይ ዲማንድ ዞናችንን ማስመር እንችላለን። እሱንም እዚህ ጋር እናስቀምጣለን። አሁንም ጠጋ ብለን ስናይ ሌላ ብሬክ ኦፍ ስትራክቸርን ማየት እንችላለን። ይህም ማለት ከዚህ ብሬክ በፊት በነበረው ኢኒሻል ሙቭመንት ወይም ደግሞ የመጀመሪያ እንቅስቃሴ ላይ እዚህ ጋር ሌላ ዲማንድ ዞናችንን ማስመር እንችላለን ማለት ነው። ይህ ብሬክ ኦፍ ስትራክቸር የመጣው በትንሽ የፕራይስ ስዊንግ ስለሆነ ዞኑን እንደ ማይነር ዞን እንመድበዋለን። ይህ እንዲሁ እንዳለ ከስር ያለው ደግሞ ዞን የተፈጠረው በትልቅ የፕራይስ ስዊንግ ነው። ይህም ሜጀር ዲማንድ ዞን ያደርገዋል። ስለዚህ አሁን አሪፍ ሴታፕ አለን። ማይነር ዲማንድ ዞን ከሜጀር ዞን በላይ ተቀምጧል። ይህም ትክክለኛውን የሊኩዲቲ ሴታፕ ይሰጠናል። ለኢንተሪ በሜጀር ዲማንድ ዞን አናት ላይ ሊሚት ኦርደራችንን እናስቀምጣለን። ስቶፕ ሎዛችንን ደግሞ ከሱ በታች ዝቅ አድርገን እናስቀምጣለን እና ቴክ ፕሮፊታችንን የፕሪቪየስ ሃዩን ታርጌት እናደርጋለን። በዚህም ሁኔታ ፕራይስ ብሬክ ከማድረጉ በፊት በማይነር ዞን ላይ ጥቂት ጊዜ ሪጀክት እንዳደረገ እና ኢንተሪያችንን በሜጀር ዞኑ ላይ ሪቴስት አድርጎ ከዚያም ቴክ ፕሮፊታችንን ለመንካት ባውንስ አፕ እንዳደረገ እናያለን። በዚህም ክሊን እና ሰክሰስፉል የሆነ ትሬዳችንን ወስደናል። እስቲ አሁን ሌላ ኤግዛምፕል ተጠቅመን እንመልከት። በዚህ ቻርት ላይ ፕራይስ ሎወር ሃይ እና ሎወር ሎ እየፈጠረ እንደሆነ እናያለን። ይህም ግልጽ የሆነ ብሪጅ ስትራክቸር ነው። ከዛ በተጨማሪም ብዙ ብሬክ ኦፍ ስትራክቸሮች ቻርቱ ላይ እንመለከታለን። ነገር ግን እኛ ትኩረት የምናደርገው በቅርበት በተፈጠረው ላይ ነው። ይህም እዚህ ጋር እንመለከተዋለን። ወደዚህ ከመራው ኢኒሻል ሙቭመንት በፊት ያለውን የመነሻ ፖይንት ላይ ሰፕላይ ዲማንዳችንን እናሰምራለን። እንደዚሁም በደንብ ስንመለከት በትንሽ የፕራይስ ስዊንግ የተፈጠረ ሌላ ብሬክ ኦፍ ስትራክቸር እንመለከታለን። ይህም እንደ ሁለተኛ የሰፕላይ ዞን እንጠቀመዋለን። ይህም በትንሽ የፕራይስ ሙቭመንት የተፈጠረ ስለሆነ ማይነር ሰፕላይ ዞን ብለን እንመድበዋለን። በተቃራኒው ከሱ በላይ በትልቅ የፕራይስ ስዊንግ የተፈጠረውን ደግሞ ሜጀር ዞን ብለን እንመድበዋለን። በዚህም ማይነር የሆነ የሰፕላይ ዞን ከሜጀር ዞን በታች አግኝተናል። ይህም ቫሊድ የሆነ የሊኩዲቲ ሴታፕ ይሰጠናል። ለኢንተሪያችን ሊሚት ኦርደራችንን በሰፕላይ ዞን ቦተም ላይ ወይም ደግሞ የታችኛው ጠርዝ ላይ እናደርጋለን። ስቶፕ ሎዛችንን ደግሞ ከሱ በላይ ትንሽ ከፍ አድርገን እናስቀምጣለን። ከዛም ቴክ ፕሮፊታችንን ደግሞ የፕሪቪየስ ሃዩን ታርጌት እናደርጋለን። ከዛም ፕራይስ ወደ ማይነር ሰፕላይ ዞን ወጥቶ ሪጀክት ያደርጋል። ይህም ስትሮንግ የሆነ የሊኩዲቲ ሌቭል እንደሆነ ያሳየናል። ከዛም እንደገና ፕራይስ ተመልሶ ይህንን የሊኩዲቲ ሌቭል ብሬክ አድርጎ ሊኩዲቲውን ስዊፕ ያደርጋል።
ከዛም ኢንተሪያችንን ከሜጀር ዞኑ ላይ ከወሰደ በኋላ ወደ ቴክ ፕሮፊታችን ሄዶ ቴክ ፕሮፊታችንን በአግባቡ መጥቷል። ይህም ሌላኛው ክሊን እና ሰክሰስፉል የሆነ ትሬዳችን ነው። እስካሁን ያሳየኋችሁ በደንብ ገብቷችኋል ብዬ ተስፋ አደርጋለሁ። እኔን ማበረታታት የምትፈልጉ ከሆነ ይህንን ቻናል ፎሎ እና ቪዲዮ ላይክ በማድረግ ማበረታታት ትችላላችሁ። እንደዚሁም ደግሞ ለጓደኞቻችሁ ሼር በማድረግ ቪዲዮ ቫይራል እንዲወጣ ማድረግ ትችላላችሁ። በሌላ ቪዲዮ እና በአዲስ አቀራረብ እስክንገናኝ እስከዛው ፒስ አውት።